የማያበሉት ያላቸው የሌላቸው አሉ የሚያበሉት የሌላቸው አሉ ሸኽሪያት ስንት ወንድሞቻችን በየገጠሩ ኃይለኛ ታፍ ነገር እያሳለፉ ከዲን እየወጡ ያሉ አሉ ኦኬ መከራ ላይ እየወደቁ ማለት ነው ውሃን ለማጠጣት ኢየሱስን ካላመንኩ ውሃ አትጠጣም ብለው የተከለከሉ ሰዎች አሉ ይሄን አላህ ያያልኩ አይደለም አላህ ያያል ሱብሃነሁ ወተዓላ ይሄንን ያነሳሁት ለምንድነው በመንሰራው ነገር በሙሉ በሲሩን بالعباد ነው ሱብሃነሁ ወተዓላ ኸቢሩን بالعباد ያያል እያንዳንዱ ነገር ከሱ የሚያመልጥ ነገር የለም ሶ ኸይር በጓድራጎት ተብለው የተቋቋሙ አካሎች ማለት ነው እስልምና ለሁሉም ነው የሚያደርግ የሚለው አይደለም ሸኽረ ለሁሉም እኮ ነው እኛኮ ለሙስሊም ብቻ ለይተህ ራሱ ሌላው ተርቦ ጎረቤቱ ለሙስሊም ብቻ መስጠት ያስጠይቃል አማማህ ያስጠይቃል አሁን እኔ አይቻልም እኔ ሜንሽን ያደረጉት ነው ስንት ወንድሞቻችን ለማብላት እምነታችሁን ካልቀየራችሁ ዘይት ለመስጠት ዱቄት ለመስጠት ካልቀየራችሁ እየተባሉ እየለቀቁ ነው ምክንያቱም ኩፍር ሊሆን ተጠጋሉ ረሱል አለይሂ ሰላቱ ወሰለም አይደለም ምንድነው ችግር ድህነት ኩፍር ሊሆን ተጠጋ በዛው ልክ ደግሞ ያለውን ሁኔታ ያውቁታል እርሶ ሶ ይሄን ያመጣሁት ለምንድነው ፐርሰናል ላይ ሳይሆን ትኩረት መደረግ ያለበት በጀማዓ ሆኖ ስራ የሚሰራ ላይ ነው ትኩረት መደረግ ያለበት ያ ሲሆን ምንድነው እነዛም ፐርሰናል ላይ ችግር ላይ ያሉትን መመልከት ይጀምራል ያ ገብቶታል ሸኽሪያት ምክንያቱም በፐርሰን በግለሰብ እየተቸገሩ ነው ያሉት እነዛን ደግሞ ማየት የሚችለው ድርጅት ነው እንጂ ግለሰብን ብቻ በማድረግ አይደለም بإذن رب العالمين الله سبحانه وتعالى ጭንቅላ ያሉትን በሙሉ ይርዳቸው አንቺ ካልሻቸው ነገሮች አንዱን የሚለው ነገር ቢኖር በአንድ ሳምንት ውስጥ 84 ሰው ሳሂቡል ሀጃ መጣብኝ በግል 17 ድርጅቶች መጡብኝ ሁሉም ፈትሼ ሲያየው ለነገ ትውልድ የሚጠቅም አይደለም ለዛሬ ብቻ ነው ብዙ መስጊዶች ተሰርተዋል ሰርተናል አልহামዱሊላህ አላህ ይቀበለን ብዙ የአላህ ባሪያዎች መስጊዶችን ሰርተዋል ነገር ግን አሲያ ገበያ ቀን እንጂ ማይሰገድበት መስጊድ አለ ሰፍ አንድ ሰፍ የሚሰገድበት ላኪን ስንት በስንት የተሰራ መስጊድ በረንዳ ስራ ህያው የሚያድረው ስንት መድረሳዎች ይሰራል በየገጠር በየአካባቢ የኛ እየተባለ አንድ አመት ሁለት አመት ሾሆ ይባላል ከዛ በኋላ የለም የቲምን እንረዳለን ብለን ተነሳ የቲምን በእውቀትና በትውቅና ሆነ የቲም ክርስቲያንም ይሁን እስላም የቲም ነው የቲም ነው አንድ ይሄ ሁላ የለም ሶስተኛና የመጨረሻ ቢነግርሽ ብዙ ነገሮችን እንሰራለን ይሄን ሁላ እንድንሰራ እኛን ያስተማሩን ዑለማዎች ናቸው ድንጋይ የገነባን ሰዎቹን ካላገነባን ስለ መስጊድ ደረጃ ያስተማሩን ዑለማዎች እየተራቡ እየተፈናቀሉ አገር ለቆ እየወጡ እየተሰደዱ ከገጠር ወደ ከተማ እየሸሹ ደረስነት እየገቡ ባሉበት ሰዓት እዛ ደርሶ የሥራ እድል ኢትዮጵያ ላይ በቀላሉ የሚገኝ ሸማንነት ስራ ብቻ ነው አሮጌ ልብስ መስፋት ታውቃለሽ አሮጌ ልብስ ፍራድ አቃለሁኝ መኪና ሰፊ መኪና ክራይ ይወሰዳል እዛ አሮጌ ልብስ ይሰራል ሜትሩን እዚህ ላይ ያስቀምጣል ትላንትና ሐዲስ በማስተማር የታወቁ ጀማዓ ዛሬ ሜትር ይዞ አጅነቢን ስለየለካ ሲውል በጣም ያማል እኔ በእኔ ያየዋቸው ሸኽሪያት ዑለማዎች ማለት ነው ዑለማዎች የሚሰሩ እኮ ናቸው ሱና ነው እኮ መስራት ግን ምንድነው የሚቋቋሙበት ነገር አጡ እንጂ እኮ ይሄ እኮ ነው አይደል ሸኽሪያት እንጂ እኮ ዑለማዎች ቁጭለው ያስተማሩ ብቻ ይኑሩ የሚል የለም ረሱል አለይሂ ሰላቱ ወሰለም ከስቡ ብለዋቸዋል እኮ ሰሃቢዎቹን አይደል ውጡ ከስቡ ብለዋቸው ስለዚህ ኢንሻአላህ እዚህ ስራ ላይ መስራት እኔ ምንም እንትን የሚያሸማቅቅሽ ነገር የለም ያለው ነገር አንድ ቪዲዮ ስሪና በሚሰራበት ይሄን ስራ እየሰራው ነው ብለሻል ለቀሻል
ከዚህ በላይ ምንም ካንቺ የሚጠበቀው ነገር የለም። ለቅቄያለሁ፣ አሁንም አላቆምም። እኔ እኮ በላይቭም በፌስቡክም በቲክቶክም እና እንትን ማለቴን አላቆምም። ግን ምንድነው የተጀመረውን ድርጅት በአላህ ፍቃድ አላህን ተወክለን ከግብ እናደርሳለን። ከዛ በኋላ ደግሞ የሚቀጥለውን ነገር ኢንሻአላህ እንሰራለን፣ አናቆምም። በአላህ ፍቃድ አላህ ያኖረን። ጀዛኩሙላህ ኸይር፣ ባረከላሁ ፊክ። ኢንሻአላህ አይደለም የገረመኝ ሼክ ሪያድ፣ አሁን እኔን እዚህ ላይ ሆኜ እያዩኝ ማለት ነው እያዩኝ ነው አይደለም። እዚህ ላይ ሆኜ አሲያ ምን እንርዳሽ እህታችን፣ እሺ ከጎንሽ ነን ሳይሆን የራሳቸውን ፕሮጀክት ይልኩልኛል። እያዩኝ እኮ ነው። እንግዲህ አሁን እኔ ስንተኛ ቀኔ ነው ዛሬ ሼክ ሪያድ? ዛሬ አሁን ዒሳ እንደዛ እንትን ላይ ሳየው ለዒሳ ተውኩኝ እንጂ ማለት ነው 5 ቀን እኮ ነው አይደለም ያሳለፍነው ሼክ ሪያድ አይደለም 5 ቀን ሆነኝ እኮ እኔ ከወንድሞች ጋር ከእህቶች ጋር ማለት ነው። ይቀራል አንዱ ምን ይላል በረካቸውን ጀዛቸውን አላህ ይክፈላቸው ሱብሃነሁ ወተዓላ። እና አላሁ ረቡል ዒዛ ኢኽላሱን ሰጥቶን ሊወጅሂላህ ብለን የምንሰራ ያርገን። አንድ ነገር ይጀመራል የሚጨርሰው አላህ ነው፣ ምንም ጥርጥር የለኝም ሼክ ሪያድ። ያን ደግሞ ኢሻራ አላህ ሱብሃነሁ ወተዓላ ሳይም በቀደምለት ምን ሆነ መሰረት ይችን ብቻ ነግሬት ልውጣ። አሁን በየቦታው መስጊድ አምሮ መቼም አላሁ ረቡል ዒዛ ነው የሰው ልጅ ቀልብ የሚያውቀው አይደለም። መስጊድ አምሮ ብዙ ኮረፕሽን ያለባቸውን ቦታዎች እንሰማለን፣ እዚህም ሀገር ውስጥም ከሀገር ውጭም ማለት ነው። አንድ ደግሞ ድሬዳዋ ላይ ነው ሼክ ሪያድ ሰውየው፣ እኛ አካባቢ እዛ ሰፈር ነው እና አንድ እህታችን ቁርአን ገዝተሽ አከፋፊልኝ ብላ ትልካለች ብር። ቁርአን ተገዛና ወንድሞች ሲያከፋፍሉ ቪዲዮ ቀርጻችሁ ላኩ ብዬ አልኳቸው። ይዘው ሄደው ሲያከፋፍሉ ቪዲዮ ተቀረጸ ተላከላት፣ ያለችው ቁርአን ባለችው መጠን ማለት ነው። እዛ ቪዲዮ ላይ አንድ ትልቅ ኢማም አሉ ሼክ ማለት ነው። ሳያስቡት ነው አላሁ ረቡል ዒዛ ሙዕጂዛው አጂብ ነው ሼክ ሪያድ። መስጊዷ አነስ ያለች ናት። ህፃናቶችን እየሰበሰቡ ያቀራሉ። ምንም ማንም ሰው ከፍሏቸው አይደለም የሚያቀሩት፣ አዛን እያሉ ያሰግዳሉ ያችን። ከዛ እዛ ላይ ምን አሉ? ይሄ ቆርቆሮ እንደው አንድ አህለል ኸይር ከተገኘ እንደው ለአላህ ብለው የሚሰሩ እቺን የቆርቆሮዋን የሴቶቹን እንደው ግንብ ቢያረጉልን ብለው ተናገሩ። አማርኛም በደንብ አይችሉም ኡስታዙ ማለት ነው፣ አይችሉም። ሙዕጂዛ ልነግሮት ነው ሼክ ሪያድ። ከዛ ልጅቷ ከ3 ወር በፊት ነው ይሄ ነገር የሆነው፣ ከ3 ወር በፊት ነው። ረመዳን ሊገባ ሲል እንቅልፍ አጣሁ ብላ ደወለችልኝ። ምን ሆነሽ አልኳት። እዛ ቪዲዮ ላይ ይሄንን የሴቶቹን መስገጃ ቆርቆሮውን ግንብ የሚያደርግልኝ ሲሉ ሰምቻለሁ። ቪዲዮ ሲቀረስ መሬቱንም አይቻለሁ። መሬቱ አፈር ነው የሴቶቹ፣ የወንዶቹ ምንጣፉ የተነጠፈው ኬሻ ነገር ይመስላል። አሲያ አለችኝ ወላሂ ሼክ ሪያድ አላህዬ በራህመቱ ይቁጠርላት፣ በራህመቱ ፊርደውስ አልዓላ ላይ ቤት ይስራላት። ስለዚህ አለችኝ ሰው ላኪልኝና ምን ያህል እንደሚፈጅ የወንዶቹንም ምንጣፍ አስነጥፋለሁ፣ ስፒከር ከሌላቸው ገዛለሁ፣ የሴቶቹንም ዙሪያውን አስገንብቼ መሬቱን ሊሾ አሰርቼ ምንጣፍ አነጥፋለሁ አለች። ወላሂ ቪዲዮ ላይ ብቻ በማየቷ ነው ሼክ ሪያድ። የላኳቸው ሰዎች ስንገባ አሉ መስጊድ ውስጥ ኢማሙ መስኮት ላይ ቆመው፣ እንግዲህ ማንም አያውቃቸውም እነዚህ ሰዎች፣ ያ አላህ ያ አላህ እያሉ ደረስኩኝ አሉ የተሄዱት ልጆች። እንትኑን ይሄንን ሊያስወጣ የሄደው ሙስሊም ነው። እኔ ገንዘብ አልፈልግም አለ። ሂሳቡ ስንት እንደሚፈጅ ሊያወጣ የሄደው ማለት ነው። ሰው ሊላህ ብሎ የአላህን ቤት እየሰራ እኔም ለአላህ ብዬ ይሄን አጅር ማግኘት ፈልጋለሁ አለ። እሷ ስትነይት ማለት ነው። ሱብሃንአላህ። እቃውን የሚያመላልሱ ሰዎች እኛም አንቀበልም አሉ። የእቃ ማመላለሻው ማለት ነው። ሰውየው መስኮት ላይ ቆመው ያ አላህ እያለን የገባ ነው አሉ። ስንገባ መስኮት ላይ ቆሙ። አላህ ይውደድላት። ይሄንን ያስነሳሁትኝ በምንድን ነው? ሱብሃነል ኻሊቅ ትንሽ በሚደረግ ነገር ላይ ኢኽላስ ካለ በረካውን የሚያደርገው አላህ ነው ሱብሃነሁ ወተዓላ። እነዚህ ሰዎች ሶሻል ሚዲያ ላይ ወጥተው አይደለም ሼክ ሪያድ ያ አላህ እያሉ አላሁ ረቡል ዒዛ ያሉበት ድረስ ላከላቸው። መሬቱ ሊሾ ተሰራ። የገዛችው ምንጣፍ ቤስት ምንጣፍ አላህ ቤት ውስጥ ምርጥ ምንጣፍ ነው መነጠፍ ያለበት ብላ ውዱን ያለችው። ወላሂ በአፏ ይሄንን ያለች። አላህ ይውደድላት፣ አላህ በረካ ያርጋት፣ አላህ ይውደድላት በራህመቱ በዝነቱ ሼክ ሪያድ ማሻአላህ። እና እንደዚህም አለ። አላህ ኢኽላሱን ይስጠን። ግን በአላህ መንገድ ላይ ሆኖ ለራስ መጠቀሚያ የሚካሄድ አካሄድ እሳት ነው የሚሆነው። እሳት
ዱንያንም አኺራንም ማበላሻው። ምክንያቱም በሱ ስም መነገድን አላህ ከልክሏል ሱብሓነሁ ወተዓላ ከልክሏል። ምስቃለ ዘራ ሒሳብ ለሚዛን ላይ የምትቀመጥ ናት። አላሁ ረቡል ዒዛ ሊላህ ብለን ከሚሰሩት ባሮቹ አላህ ያርገን። አንድ ሰው አንድን ብር ሲያወጣ የሚያወጣው ተርፎት አይደለም ከአላህ አገኛለሁ ብሎ ነው። ማንም ሰው ተርፎት የሚያወጣ የለም። ያን ደግሞ ቦታው ላይ ማዋል ግዴታው ነው። ያን ብር የሰበሰበው ሰው ግዴታው ከተሰበሰበ ብር ላይ እኮ በፐርሰንት ብለው ሁላ ባረከላሁ ፊክ ወላሂ ዑምረክ እንት ጉድ ነው የምንሰማው። ኢንሻአላህ አሚን። በጣም ደስ የሚል ታሪክ ነው የነገርሽኝ እህታችን። አላህ ይውደድላት፣ አላህ ይቀበላት፣ አላህ ይቀበላት፣ አላህ ይቀበላት። እኔ ወላሂ አንድ ነገር ልጨምር። ትንሽ ባወረሽው በጣም አሪፍ ነው። አንድ ጥሩ መልካም ነገር ስትሰሪ ያው ጥሩ መሰናክሎች ሊኖር ይችላሉ። በዚህ ዘመን ላይ ጥሩ እንኳን ስትሆኒ ጥሩ ብሎ የሚያምኑ ሰው ብዙ ላይኖሩ ይችላል። አንቺ ደግሞ የሚሰሪው ካላህ ነው እንጂ ምንዳ የምታገኝ ከሰው አይደለም። ሰው ምናልባት ብዙ ነገር ሊያወራ ይችላል፣ አንቺን ሊያሰናክል የሚመጣውን ነገር ሁሉ አንቺ በዛ ሰብር አድርገሽ በልጠሽ ማገኛት አለብሽ፣ አሸንፈሽ ማለት ነው። ሰው እንደዛ ወይ የሆነ ምጎራ ብዙ ወሬ ሊኖር ይችላል። ሰው እንደዛ አወረ ብለሽ ያንን መልካም ነገርን ልታቋርጪ እንዳትሞክሪ በአላህ ይላለሁ። አበደን ካለ ባህሪ አንድ ነገር ጀምሬ እኔ አላህ ያችን ይሄን ዱዓ ላርግላት እስኪ አላህ ይቀበል። ለሷ ዱዓ አርጉላት። ስለዚህ መህታችን እነግሮታለሁ። ሼኽ ሪያድ ከስር ያለች ስለሷም እነግሮታለሁ። ፍላፍረተ ሰነተነቅና عذاب النار يا ربي يا من تجعل حاجة الإنسان بين الكاف والنون اجعل حاجتها يا رب كن فيكون. اللهم تقبل صيامها، اللهم تقبل صيامها يا إلهي، اللهم تقبل صيامها واجعل قيامها قيام القائمين، اجعل صيامها صيام الصائمين يا رب العالمين. الله أسونم يمتسراو سراو است الله إخلاص استش، الله إخلاص استش መጨረሻችንም አላህ ያሳምርልሽ። ልጆች ዓሊም አላህ ያድርግልሽ። ያላሰብሽውን ነገር አላህ ይስጥሽ። ቢስሚላህ ለኡማው ማስራት ማለት የእኽላስ ስራ ማለት በእንቺ ላይ ነው ያየሁት። ለምን ጥሩ አገርና ጥሩ ቦታ ጥሩ ኑሮ እየኖረ ሰው ይህንን ዝንግብና በጣም የሚያናድድ ነገር ውስጥ የሚያስገባው ነገር አልነበረም። ላኪን ዲኔ እኮ እኔ ብኖረኝም ለዲኔ እኔ ነኝ ያለው ማለት ከባድ ነገር ነው። አላህ እንኳን ይህንን ቀድያ አላህ እንኳን ወፈቀሽ ነው የምለው። ይሄ መታደል ወላሂ ለዚህም ለዲን መሰቃያት፣ ለዲን መሰደድ፣ ለዲን መንገላታት፣ ለዲን መታሰር በላ ኢላሃ ኢላላህ ላይ ማሞት እድል ነው። ቢስሚላህ ትልቁን እድል ነው አላህ የሰጠሽ፣ ትልቁን እድል። እዚህ ስር ብዙ ነገሮች የሚመጡ የሚጽፉም ምን የሚሉም አልሐምዱሊላህ ረብል ዓለሚን ብዙ ነገር ተሸክመን ነው የምንኖረው የምንሄደው። ምናልባት በእድሜ ካንቺ በልጥሻለሁ፣ በማስተማርም ካንቺ በልጥሻለሁ። 29 ዓመቴ ነው ማስተማር የጀመርኩት ዲኑን ከዳዕዋ ጭምር። አንድም ዓመት ፈተና ሳያጋጥመኝ አልፌ አላቅም። ነገር ግን አልሐምዱሊላህ ረብል ዓለሚን ከኛ በፊት